ጤና ይስጥልኝ የተከበራችሁ ውድ የቪዛ ኤክስፐርት አፕ ቤተሰቦች እንኳን ወደ ቻናላችን ቪዛ ኤክስፐርት አፕ በሰላም መጣችሁ እያል ዛሬ ደግሞ አዲስ መረጃ ልንነግራችሁ ወደናል። እንግዲህ ከ3 ቀን በኋላ የአሜሪካ የዲቪ ፕሮግራም ይጀምራል ተብሎ ይታሰባል። እንግዲህ ኦክቶበር 1 ሲጀምር የአሜሪካ ዲቪ ፕሮግራም የዘንድሮ ለየት የሚያደርገው ለአንድ ሰው $1 እንደሚከፈል ነው። ይህ ዶላር ክፍያ ደግሞ በማስተር ካርድ ይሆናል ማለት ነው። እንግዲህ ኢትዮጵያ ውስጥ ደግሞ የማስተር ካርድ ክፍያ ያላቸው በጣም ጥቂት ድርጅቶች ወይም ግለሰቦች ጋር ነው። ከዚህ ውስጥ አንዱ ደግሞ ቪዛ ኤክስፐርት አፕ ነው። ለእናንተ ሊያግዛችሁ ቪዛ ኤክስፐርት አፕ ዝግጁ ነው ማለት ነው። ለመጀመሪያዎች 10 ተመዝጋቢዎች ቪዛ ኤክስፐርት አፕ ነፃ የክፍያውን ዋጋ ይችላችኋል ማለት ነው። እቺን $1 ለ10 ሰዎች እንግዲህ ስፖንሰር እንሆናለን ማለት ነው። ግን ይሄን ቪዲዮ ለብዙ ሰዎች እንዲደርስ ላይክ ሼር ማድረጋችሁን አትረሱ። የመጀመሪያ ተመዝጋቢዎች ግን ስማችሁንና ስልክ ቁጥራችሁን በውስጥ መስመር አስቀምጡልን። ስለምታበረታቱን እናመሰግናለን። የቪዛ ነክ መረጃዎች ሁሌ እንዲደርሳችሁ ላይክ ሼር ሰብስክራይብ ማድረጉን አትርሱ። መልካም እድል እያልን በዚሁ ዛሬ እንሰናበታችኋለን።